ወደ መወርወር ደረጃ ደረሱ። እግዚአብሔር ግን ምን አለ? ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው ብለው ሥላሴ አንዱን ቋንቋ 71 ጨምረው 72 ቋንቋ የመለያየት ቋንቋ የመበታተን ቋንቋ የመበታተን የመጥፋት ምሳሌ ሆኖ ተገለጸና ያ የረዘመ ሕንፃ የፈረሰበት ስለሆነ ሊቃውንት ምን ብለውታል? ጥር ሲበሉ ድገሙት። የኢትዮጵያ ወሮቿ ሁሉ የተቀደሱ ዕለታቶቿ ሁሉ የተቀደሱ ለኢየሱስ ክርስቶስ የተሰጡ ናቸው። ደስ ይበላችሁ ክርስቲያን፣ ደስ ይበላችሁ። ይህ ትልቅ ሀብታችን ነው። ወደ አውሮፓው ዓለም ብትሄዱ ግን መላው ወራቸው መላው ዕለታቸው ለክርስቶስ የተሰጠ አይደለም፣ ይልቁኑ ለጣዖት የተሰጠ ነው። እኛ ጥር ብለን የሥላሴን ነገር ስንመሰክር፣ ሌላው ዓለም ግን ጃንዋሪ ነው ያለው። ምንድን ነው ያለው? ጃንዋሪ ማለት ጥር ማለት አይደለም። ጃኑስ ማለት ጣዖት ነው። ዘጎድ ኦፍ ጌትስ ኤንድ ዶርስ የበርና የመዝጊያ አምላክ የተባለ ሁለት ፊት ያለው በሮማ በር ላይ የሚቆም ጣዖት ነው። የእሱ ዕለት ወር ማለት ነው። ፌብሩዋሪ ማለት የካቲት ማለት አይደለም። ፌብሩዋሪ ማለት በላቲን መንጻት ማለት ነው። ለጣዖት የመንጻት ስርዓት የሚከበርበት ማለት ነው። መጋቢት ብትሉ የወራቱ የቀንም የሌሊት ምግብና የሚተካከልበት ወራሪና ማለት ነው። በእነሱ ግን ማርች ማለት ማርስ የሚባል ዘጎድ ኦፍ ዎር የጦር አምላክ ተብሎ የሚመለክ ማለት ነው። ሚያዝያ ማለት የሚዛዝት ወራት የሚዜዎች ወራት ነው። ወደ ሌላ ዓለም ብትሄዱ ኤፕሪል ነው። ኤፕሪል ማለት ሚያዝያ አይደለም። አፍሮዳይት የምትባል እቺ ደግሞ ዘጎደስ ኦፍ ቢዩቲ ኤንድ ሜሬጅ ይሏታል። የፍቅር አምላክ ለሴቶች ጥሩ ባል ትሰጣለች ተብላ ትመለክ የነበረች ጣዖት ናት። የእሷ ማለት ነው። ግንቦት ብትሉ የግንባታ ወራት ነው። እነ ነህምያ መጽሐፍ ቅዱስ ላይ እንደምናነበው የኢየሩሳሌምን ግንብ የገነቡበት ጊዜ ነው። እዛ ብትሄዱ ግን ሜ ነው። ማያ የምትባል የጁፒተር ሚስት ናት ተብላ የተመለከች ጣዖት ናት። ኦርቶዶክሳውያን ሰኔ ዛሬ ሰኔ 1 ነው። በእውነት ሰናይ ያማረ ወርሃ ዘር ሰናይ መልካም ዘር ገበሬው የሚዘራበት ወር ነው። ወደ ሌላው ዓለም ብትሄዱ ጁን ነው። ጁኖ የሚባል ጣዖት ነው። ሐምሌ መለምለም ነው። ነሐሴ በእውነት የጽናት ወር ነው። ጁላይ ብትለው የጁልየስ ቄሳር ወር ነው። ኦገስት ብትለው የአውግስጦስ ቄሳር ወር ነው። የኔና የናንተ ወራት ግን የተቀደሱ ናቸው። ደስ ይበላችሁ። ያኮራል። ለምሳሌ ዛሬ እግዚአብሔር መንፈስ ቅዱስ የወረደበት እሁድ ነው አይደል? እሁድ ነው። እሁድ ምንድን ነው? ሂዶ አንደኛ መጀመሪያ ጥንተ ፍጥረት ዓለምን የፈጠረበት ወልደ እግዚአብሔር ክርስቶስ በማኅፀነ ድንግል ያደረበት ሞትን ድል አድርጎ የተነሳበት መንፈስ ቅዱስን ለሐዋርያት የላከበት ታላቅ ዕለት ነው። እሁድ ብላ ለእግዚአብሔር ክብር የሰጠች ብቸኛ ሀገር ናት ይህች ሀገር። ሌላው ዓለም ግን ሰንዴ ነው ያለው። ሰን ምንድን ነው? ፀሐይ ነው። ይሄ ምንድን ነው? ዕለት ነው። ፀሐይን ያመልኩ ነበረ። እኛ ፀሐያችን ማን ነው? አብ ወልድ መንፈስ ቅዱስ ነው። ሰኞ ብትሉ ሰኒዮስ ሁለተኛ ማለት ነው። ሁለተኛ የሥነ ፍጥረት ዕለት። ሌላው ዓለም ግን ምንድን ነው ያለው? ሙንዴ ማለት ነው። ሴሌን ሉና የጨረቃ ማለክት ስም ነው። እነሱ የሚከብሩበት ማለት ነው። ቀጥላችሁስ ማግስተ ሰኞ ወይም ሰሉስ ሶስተኛ እግዚአብሔር የሥነ ፍጥረት ዕለት ነው። ሌላው ዓለም ግን ቲዩስዴ ነው ያለው። ቲዮ የአንግሎ ሳክሶን ጣዖት ነው። ዘጎድ ኦፍ ሄቨን ኤንድ ኦር የጦር የሰማይ አምላክ ነው። 100 ጋድ ይባላል። እጀ ቆራጣ ጣዖት ነው። የእሱ ዕለት ማለት ነው። ጋጋንንት ነው። ረቡዕ ብትል ራብ አራተኛ እግዚአብሔር የሥነ ፍጥረት ዕለት ነው። ፀሐይን፣ ጨረቃን፣ ከዋክብትን ፈጥሮ አምጥቶበታል። ክብሩም ለእግዚአብሔር ብቻ ይገባል። ሌላው ዓለም ግን ዌንስዴ ይለዋል። ወደ ድል አድርገው ሲመጡ የሚሰውለት ጣዖት ነው። ሐሙስ ብትሉ ሐሙስ አምስተኛ የሥነ ፍጥረት ዕለት የባህር ፍጥረታትን ሥላሴ ፈጠሩ። ሌላው ዓለም ግን ፐርስቴ ያለ ቶር የኖረው የጣዖት ነው። ፊልም ላይ የታችሁት ከሆነ መዶሻ የያዘ ዘጎድ ኦፍ ተንደር የመብረቅ አምላክ ተብሎ የተመለከ ነው። ዓርብ ስትሉ ጌታ እንዴት ደስ ይለዋል። አሪቦት መግባት፣ መካተት፣ መፈጸም። ምስራቅ መውጫ አይደለ? ሰረቀ ወጣ። ዓርብ ደግሞ መፈጸሚያ ስነ ፍጥረት የተፈጸመበት ቀዳሚት ዕረፍት ነው። እንደገና የኔና የናንተ ንጉሥ ኢየሱስ ክርስቶስ በመስቀል ተሰቅሎ ተፈጸመ ብሎ ስራውን አካተተ። ዓርብ ተባለ። ደስ ይበላችሁ። ዓርብ ክርስቶስን የምታመልክ ሀገር ናት። ሌላው ዓለም ዝም ብሎ ነው።
ይላል። ፍሪጋ እቺ ደግሞ ሴት ናት፣ ጣዖት ናት። ዘጎደስ ኦፍ ቢዩቲ በተለይ ለሴቶች ጥሩ ባል ትሰጣቸዋለች ተብላ ሰራተኞቻቸውን እየሰዉ ደም እየለቀለቁ ያከብሯት የነበረች ናት። ቅዳሜ ቀዲሞት ፊተኛዋ ሰንበት ናት። ሳተርነዴ ሳተርን ግን ሌላ ነው። የሮማ አምላክ ነው፣ የሰብል አምላክ ነው። እግዚአብሔር ያሳያችሁ። ታዲያ ቤተክርስቲያናችን በጥር ላይ የማንን በዓል አከበረች? የቋንቋውን መበተን በዓል አሰበች። ያ ቋንቋ በሰገነት ላይ በባቢሎን ሲበተን ማርቆስ የግብፁ ሐዋርያ የማህተሙ ቤተክርስቲያን ሪጥንተ ውስተ ባቢሎን ዘግብፅ የተባለ በእናቱ ቤት በሰገነቱ ላይ 72 ቋንቋ ዳግም ሰውን የተበተነውን የሰው ልጅ ለመሰብሰብ ተገለጠ። ደስ ይበላችሁ። ዓለም ተፋቀረ፣ ዓለም ተዋሃደ። በቋንቋው የተበተነው ዓለም በቋንቋው ወደ ክርስቶስ መንጋነት ቤተሰብነት መጣ። ሐዋርያትም በዛ የመንፈስ ቅዱስ ኃይል ወጥተው መስበክ ጀመሩ። በእውነት በዓለ ፋሲካን አክብረው በዓለ ሀምሳን ለማክበር የተሰበሰቡ ከእስያ፣ ከተርኪ፣ ከሊቢያ አካባቢ ከግሪክ ሁሉ የመጡ ነበሩና በቋንቋቸው ሲናገሩ ሲሰሙ ደነገጡ። እነዚህ የገሊላ ሰዎች አይደሉም አሉ። የምን ሰዎች? አረማይክና ዕብራይስጥ እንኳን እንደው መናገር በደንብ የማይችሉ ናቸው። አክሰንቱ እነዚህ እንዴት በገዛ ቋንቋችን ይናገራሉ ባለ ጊዜ ያን ጊዜ ቅዱስ ጴጥሮስ ተነስቶ ምስጢረ ሥጋዌን አስተማረ። ወልደ እግዚአብሔር ክርስቶስ ሞትን ድል አድርጎ እንደተነሳ ሰበከ። የዳዊትን ቃል ነግሮ የኢዩኤልን ትንቢት መፈጸም ባስተማረ ጊዜ ምን እናድርግ አለ። ሁላችሁም በኢየሱስ ክርስቶስ ስም አምናችሁ ተጠመቁ አላቸው። 3000 ሰው አምኖ ተጠመቀ። ደስ ይበላችሁ። የቤተ ክርስቲያን የልደት ቀን የቤተ ክርስቲያን በርስቲ የልደት ቀን ስንሉላችሁ ቤተ ክርስቲያን ልደቷ ነው ዛሬ። በእውነት ይገርማሉ። ከ120 ወደ ስንትነት ወደ 3000 ማይበር አሁንማ ወደ ቢሊዮኖች ደርሰናል። ክብር ለእግዚአብሔር። ቢሊዮን ክርስቶስን በማመንና በአንድ ላይ ሆነው ቅዱስ ሥጋውን ክቡር ደሙን ይቀበሉ ነበረ። እግዚአብሔርም ምን ይል ነበረ? ሞገስ አሳድሮባቸው ነበር ይላል። ምን? እግዚአብሔር ጸጋውን አይንሳን። በእውነት ሞገስ ሲለየን መንፈስ ቅዱስ ሲርቀን ቢያከብረን ሁሉ ምን ይሆናል? ይርቃል። የእግዚአብሔር መንፈስ ቅዱስ ጸጋ ሲሆን ደግሞ ክብር ይመጣል። ይፈሯቸው ነበር ይላል። ምን? የመፈራት ጸጋ፣ የባለሟልነት ጸጋ፣ የመወደድ ጸጋ የሚሰጥ እግዚአብሔር መንፈስ ቅዱስ ይህና ለቤተ ክርስቲያናችን ዛሬ ሰጠ። እንኳን ቤተ ክርስቲያን ተወለድሽልን አትሉም እንዴ? በዓሉ ሁሉ ተገለበጠ። በዓሉ ሁሉ ምን ሆነ? ወደ ሌላ መጣ። ለምሳሌ በዓለ ፋሲካ በምን ተተካ? በስቅለት ተተካ። እውነተኛው ፋሲካ ኢየሱስ ክርስቶስ በመስቀል ላይ ተሰውቷልና። የቂጣ በዓል በምን ተተካ? በተቀበረባት ዕለት ተተካ። የበኩራት በዓላቸው በምን ተተካ? የትንሣኤ በኩር ክርስቶስ ነውና በትንሣኤው እንደተተካ የነፍሳት አዝመራ የተሰበሰበበት ነውና የአዝመራ በዓላቸው በበዓለ ጰራቅሊጦስ ተተካ። ክብር ለእግዚአብሔር መንፈስ ቅዱስ። ታላቅ በዓል ነው። ስለዚህ እግዚአብሔር መንፈስ ቅዱስ ምንድን ነው? ፈጣሪ ነው። እስቲ በሉ እግዚአብሔር መንፈስ ቅዱስ ምንድን ነው? ምንድን ነው? ኢዮብ ምን አለ? የእግዚአብሔር መንፈስ ፈጠረኝ አለ። እግዚአብሔር መንፈስ ምን አለ? ድገሙት። ምን አለ? ስለዚህ እኛ የማን መቅደስ ነን? ድገሙት። የማን መቅደስ ነን? 10ሩም ቃላት አለ ሊቁ። 10ሩም ቃላት በ50ኛው ዕለት በ40ኛው ቀን ንጉሥ የወጣው በ50ኛው ዕለት በድንጋይ ጽላት ላይ እንደጻፈ አሁን ደግሞ አጽባይተ እግዚአብሔር የተባለ መንፈስ ቅዱስ እውነትን በማንጽፍ ልብ ውስጥ ይጽፋል። በመቅደሱ በምእመናን ልቡና። እኛ የማን መቅደስ ነን? የመንፈስ ቅዱስ በሉስ። የማን መቅደስ ነን? እቺ ልንገራችሁና ከሁለት ደቂቃ ትምህርት ላብቃ። ስንት ክፍል አለ? ስንት የሰውነት ክፍል አለ ታውቃላችሁ? 3። ስጋ አለ፣ ነፍስ አለ፣ መንፈስ አለ። ስንት አለ? ስጋ፣ ነፍስ፣ መንፈስ። ስጋ የምታዩት ነው፣ ምርቆም ነው። ነፍስ ደግሞ የስጋ ሕይወት ነው። መንፈስ የእግዚአብሔር ማረፊያ የውስጥ ነው፣ እንደ እንቁላል ማለት ነው። እንቁላል ከላይ ምን አለው? ቅርፍት አለው። ውስጥስ ነጭ ነገር አለው። መሀልስ አስኳል አለው። ሰው ተመሳሳይ ነው። ስጋ አለው፣ ነፍስ አለው፣ መንፈስ አለው እና የታቦተ ጽዮን ማረፊያ የሆነችውን ድንኳን እንዲሰራ ለሙሴ አሳየው።
ቀዳሚሃ ለጽዮን ሰማይ ሳረረ ወበዳግም አራዮ ለሙሴ ዘከመ ይገብር ግብራ ለደብተራ ይላል ያሬድና ድንኳንን ሲያሳየው 3 ክፍል ነበር። ስንት ክፍል? ማደሪያ ስሩልኝ ብሎ መቅደሱን ሲያሰራ 3 ክፍል ነው። አንደኛው አደባባይ ይባላል፣ ካህናቱ የመናጻት ስርዓት የሚፈጽሙበት ነው። ሁለተኛው ቅድስት ይባላል። ቅድስት ላይ ሌዋውያን ካህናት ዘወትር የሚያገለግሉበት ነው። መቅረዙ ያለበት ነው። ማዕጠንቱ ያለበት ነው። ህብስተ ገጹ ያለበት ነው። ውስጥ የሆነችው ግን ማን የሚገባባት ነው? ሊቀ ካህናቱ በዓመት የሚገባባት ዋና የታቦተ ጽዮን ቦታ ናት። ቤተክርስቲያንም ስትሰራ ዛሬ ቅዳሴ ቤት ነው አይደል? የቤተክርስቲያናቸው ቅኔ ማህሌት ቅድስና መቅደስ እንደሆነ ሰው የእግዚአብሔር መቅደስ ስለሆነ ስጋችን፣ ነፍሳችን፣ መንፈሳችን እንደ ቅድስተ ቅዱሳን ሆኖ የተገለጸ ነው። ደስ ይበላችሁ። የመንፈስ ቅዱስ ቤት ነው ማደሪያው። ሌሎች አንሰላችሁ ዓለም እጹብ ያለውን ነገር ልንገራችሁ። ለምሳሌ ጌታችን መድኃኒታችን ክርስቶስ በስንት ዓመቱ ተሰቀለ? በ33 ዓመት ከ3 ወር የራስ ቅል የምትባል ጎልጎታ ላይ ተሰቀለ። ሰውም የእሱ ጎልጎታው ነው፣ የእሱ ቀራንዮ ነው፣ የእሱ መቅደሱ ነው። ዛሬ እያንዳንዳችን የሰው ልጆች የጀርባ አጥንታችን እስከ ራስ ቅላችን ከምን አልኳችሁ? የጀርባ አጥንታችን እስከ ራስ ቅላችን ሲመረመር በሳይንሱ ማህበረሰብ አሁን ዓለም ያወቀው እያንዳንዱ ሰው ሲወለድ ራስ ቅሉ ላይ እዚህ ጋር እስኪደርስ ድረስ ማለት ነው። እግዚአብሔር በአርአያው ሰውን ፈጥሮታል። ዝም ብሎ አጥንቱን አላስቀመጠ። ክቡር የሆነ ምስጢር አለ። 33 ነው። ከዛ ምን አለ? የራስ ቅል አለ። የራስ ቅል ምንድን ነው? ጎልጎታ ነው።